ማን ነው የሰው ፊት ያልሰለቸው? የሰው ፊት እንደ እሳት ይጋረፋል። ጌታ ሆይ ከሰው ትከሻ ላይ አውርደኝ። የተጠጋውባቸው ሰዎች ፊታቸውን ይነሱብኛል፣ ፊታቸውን ያጠቁሩብኛል። ጌታ ሆይ መቼ ነው በሁለት እግሬ የምታቆም? መቼ ነው እኔን ሰው የምታረገኝ? መቼ ነው ከሰውነት ተርታ የምታቆመኝ? እንደ ሰው ቤቴ ሞልቶልኝ፣ እንደ ሰው የራሴን ቤት ሰርቼ በራሴ ቤት በራሴ የራሴን ህይወት ምን ጀምረው የምትሉ ሰዎች ትኖሩ ይሆናል። ይሄ ሰው 40 ዓመት ሙሉ ስለ መዳን አይደለም ስለ ዕለት ጉርስ ብቻ ነው የሚያስበው። መልካም በተባለችው ቤተ መቅደስ ያስቀምጡታል። 40ውንም ዓመት ጠዋት ያወጥተውት ማታ ነው የሚመልሱት። ባገኘው ሳንቲም የዕለት ጉርሱን አግኝቶ ሰብስቦ ወደ ቤተሰቡ ይመለሳል። 40 ዓመት ሙሉ ልብሾ የሆነ ሰው፣ 40 ዓመት ሙሉ ሽባ ሆኖ የኖረ ሰው፣ 40 ዓመት ሙሉ ያልተፈታ ጥያቄ ይዞ በቤተ መቅደስ ደጃፍ ላይ የወደቀ ሰው። አዎ የኔና የናንተ ጥያቄ ስንት ዓመት ሞልቶት ይሆን? የዛሬ 5 ዓመት ያለቀስንበት ጉዳይ ዛሬም እያስለቀሰን ነው። የዛሬ 10 ዓመት ያለቀስንበት የቤታችን ጉዳይ ዛሬም አልተፈታም። ይሄው ከነ ችግራችን፣ ከነ ጉርለታችን፣ ከነ ምሬታችን አዎ መኖር ከጀመርን 10 ዓመታት ያሳለፍን ሰዎች እንኖራለን። ግድ የለም አንድ ቀን ትጎበኛላችሁ። ግድ የለም አንድ ቀን የካሳ ዘመን ይሆንላችኋል። ቀና የምትሉባት ቀን መቼ እንደሆነች አታውቁም። እግዚአብሔር ወደ እናንተ መቼ እንደሚመጣ አታውቁም። እግዚአብሔር በተዘጋው ነገራችሁ መቼ እንደሚገባ አታውቁም። በፈረሰው ቅጥራችሁ ላይ ሙሉ ሆኖ መቆም የሚችለው የናዝሬቱ ተስፋ የማርያም ልጅ አንድ ቀን ሊጎበኝሽ፣ ቀና ሊያረግሽ፣ ሰው ሊያረግ ይመጣል። ሲመጣ ከሰውነት ተራ ያወጣሃል። ይኸውላችሁ በሰው ትከሻ ላይ ያላችሁ ሲመጣ ቀና ያረጋቸዋል። ሲመጣ ጎጆ ይቀልስላቸዋል። እና ይገርማቸዋል። ይሄ ሰው አንድም ቀን መድኃኒት ፈልጎ አያውቅም። አንድም ቀን ከሽባነቱ እፈታለሁ ብሎ አያውቅም። ግን ሁለት ሰዎች በርቀት ሲመጡ ይመለከታል። ዮሐንስና ጴጥሮስ ናቸው። ወደኛ ቅዱሳን ይምጡልን። ሁለቱ ይመጣሉ። ሲመጡ እሱ እጃቸውን ነው የሚጠብቀው። ብዙ ጊዜ በቤተ ክርስቲያን ደጃፍ ላይ የተቀመጡ ነዳያኖች እኛን ተስፋ ስለሚያደርጉ ከእግዚአብሔር በታች እጃችንን ያያሉ። የሰማችሁ ነው። አንዳሽ ቁራሽ ከቤቱ ይዞ የመጣልኝ አለ ይሆን? እንጀራውን ከደሃ ጋር የሚቆርስ ስንት ሰው አለ? አዎ ጠዋት ቤተ ክርስቲያን ላስቀድስ ከወጣው የቁርሴን እንኳን ለአንድ ምስኪን ላብላ፣ ምሳዬን ከደሃ ጋር ልብላ ብሎ እንደው በምሳቃ እንጀራ ይዞ መጥተው ቀስ አድርገው 1-2 ሰው አጉርሰው ወደ ቤታቸው ወደ ቢሮአቸው የሚሄዱ ደግ ሰዎች አሉ፣ አይጠፉም። ይሄ ሰው አይኖቹን አንስቶ ሁለቱን ሰዎች የሚመለከተው ምናልባት ሳንቲ ጥለውልኝ ካለፉ ብሎ ነው። ጴጥሮስ የያዘው እሱ ከሚጠብቀው የተሻለ ሳንቲ ነው። በጴጥሮስ እጅ የተያዘ ስልጣን ሽባን የሚሰለትር ነው። ገንዘብ ቢጥሉለት፣ ወርቅ ቢጥሉለት ለሽባነቱ ምንም መፍትሄ አይሰጠውም። ወገኖቼ በገንዘቡ ብዛት የዳነ ማን አለ? ገንዘብ ሲሰበስቡ ጤና ጎድሎባቸው በገንዘባቸው ልክ ከሀገር ወጥተው ውጭ ሀገር እየዞሩ ነገር ግን እንኳን መድኃኒት ማስታገሻ ያላገኙ ሰዎች አሉ። ይሄ ሰው ሳንቲም ነው የሚፈልገው። ጴጥሮስ ደግሞ ሳንቲም የለውም፣ ወርቅና ብር የለውም። አንዳች ነገር ይሰጡኛል ብሎ ተስፋ አድርጎ ይመለከታቸዋል። እና ጴጥሮስ ዮሐንስ ቆሙ። አጠገቡ ሲደርሱ አዩት፣ አዘኑለትም። ከዛ በኋላ እንዲህ አሉት፣ ወደኛ ትኩር ብለህ ተመልከት አሉት። ወደኛ ምን ብለህ ተመልከት አሉት? ትኩር ብለህ ተመልከት። ምን ሊሰጡኝ ይሆን? ከኪሳቸውስ ምን አውጥተው ይሰጡኝ ይሆን? ድቃቂ ሳንቲም ይሰጡኝ ይሆን ብሎ ነው የሚጠብቀው። ጴጥሮስ ግን አንድ ነገር ተናገረ። እኛ ወርቅና ብር የለንም፣ ግን ያለኝን ልስጥህ አለው። ጴጥሮስ ያለው ኢየሱስ ነው። ከዚህ የተሻለ ምን አለ? ከዚህ የተሻለ መድኃኒት ምን አለ? የሚፈታ ስም ነው። ሽባ የሚተረትር ስም ነው። የሞቀ ጎጆን በትኖለት የወጣው ኢየሱስ የሚለው ስም ተራ ስም እንዳይመስላችሁ። መለኮትና ትስብእት ተዋህደው የተጠሩበት የሥጋዌ ስም ነው። ሰው የሆንበት ስም፣ ከስራት የተፈታንበት ስም፣ ከዘላለም ሞት ያመለጥንበት ስም፣ የተዘጋው ገነት የተከፈተልን በዚህ ስም ነው። በዚህ ስም ነው ከሞት የምናመልጠው። በዚህ ስም ነው ከስራት የምንፈታው። ያለኝን እሰጥሃለሁ አለው። ጴጥሮስ ያለው ክርስቶስ ነው። ወገኖቼ የተሻለውን ሀብት ይዛችሁ የለኝም ትላላችሁ። የተሻለውን ክርስቶስ እኮ አላችሁ እናንተ። እስቲ አይናችሁን በደንብ አቅንታችሁ ተመልከቱ። አላችሁ። ምንድነው ያለን? ዓለም ካለው ሌሎች ካላቸው ባለጠጎች ከሰበሰቡት የተሻለ ሀብት አለን። የማይጠፋ ሀብታችን ክርስቶስ ነው።
ሌባ የማይሰርቀው መዝገባችን ክርስቶስ ነው። ከዚህ በላይ ይሄንን የመሰለ ስም ተሸክመን የለንም እንዴት ትላላችሁ? ብትራቡ ምትበሉበት፣ ብትራቡ ምትጠግቡበት መክበሪያችሁ እኮ ነው ይሄ ስም። እውነት ሐሰት ግዴላችሁም፣ እውነት ሐሰት። በናዝሬቱ በኢየሱስ ክርስቶስ ስም እልሃለሁ ተነስና ተመላለስ አለው። ይህ ስጦታ ነው አይደለም? አንዳንድ ጊዜ ፍቅር የሌለበት ምጽዋት የዱላ ያክል ነው፣ አይገባንም። ስንሰጥ ገብቶን አንሰጥ። እግዚአብሔር ሲሰጠን እኛ ልካችንን ያውቃል፣ አቅማችንን ያውቃል። እኛ ደግሞ አቅማችንን አናውቅም። ስላለን የምንሰጥ ይመስለናል። ስላለን አይደለም የምንሰጠው፣ ስለተሰጠን እንጂ። ጴጥሮስ ስለተሰጠው ነው። ስልጣን ተሰጥቶታል። በነፃ የተሰጠው ስልጣን ነው። ድውያንን እንዲፈታበት የተሰጠው ስልጣን ነው። ይህንን ደግሞ ሽባ የሚተረትርበት የተቀበለው ስም ደግሞ መድኃኒት ሆኖ ከሰማይ በታች ለምንኖረው በሰማይ ላሉት ሁሉ መድኃኒት ሆኖ የተገለጠ ስም ኢየሱስ የሚለው ስም ነው። ስሙ የስሙ ትርጓሜ ፍቺው ራሱ መድኃኒት ማለት ነው። ምድር ላይ ብዙ መድኃኒቶች አሉ፣ የእጽዋት ውጤቶች ናቸው። እዚህ ተመልከቱ፣ በየፋርማሲ ድራግ ስቶሮች ገብታችሁ እዩ። ቅዝቃዜ ቦታ አይስማማውም፣ ሙቀት ቦታ አይስማማውም። ቀዝቃዛ ቦታ ከተቀመጠ መድኃኒቱ ይበላሻል። ኤክስዴት አለው። ኤክስፓየር ዴቶቹ በጣም የፈጠኑ ናቸው። ለሞቃትም ለቀዝቃዛም ቦታ ቆላም ብትሉት ደጋ ለሁሉ የሚስማማ ወደ ዓለም የመጣ በሥጋ ማርያም የተገለጠ የዓለም ሁሉ መድኃኒት እኛ አለን። ስሙ ኢየሱስ ክርስቶስ ይባላል። ለስም አጠራሩ ክብር ምስጋና ይግባው። እንደው መቼም ቻይና እጅ የሰራለት የለም አይደል? እዚህ ውስጥ ክርስቶስ ሲባል እንዳጃችሁን ትቆጠባል። በደንብ አርጋችሁ ከፍ አርጋችሁ አመስግኑ።